ብዙ ሰዎች ሀብታም ለመሆን ታላቅ ነገር እንደሚያደርጉ ያስባሉ። ነገር ግን እውነቱ ምን እንደሆነ ታውቃለህ? ሀብታም ያደረጉኝ ታላላቅ ነገሮች አይደሉም፣ ጥቃቅን የዕለት ተዕለት ልማዶች ነበሩ። እነዚህን ልማዶች ከጀመርኩ በኋላ ገንዘቤ፣ ስራዬና ሕይወቴ በፍጥነት ተቀየረ። ዛሬ እነዚህን 7 ጥቃቅን ልማዶች እነግርሃለሁ። ቁጥር 4 ግን ከሁሉም በጣም የተለየ ነው። ወደ ቻናሉ እንኳን ደህና መጣችሁ። ይህ ቻናል ስለ ገንዘብ፣ ንግድና ራስን ማሻሻል ይናገራል። እንደዚህ ያሉ ቪዲዮዎችን ከወደዳችሁ ሰብስክራይብ አድርጉና ጀምር። የመጀመሪያው ልማድ 1 የገንዘብ ልማድ። ገንዘብ እንዴት እንደሚመጣ መከታተል። ብዙ ሰዎች ገንዘብ አይቆጥሩም፣ ነገር ግን ሀብታሞች እያንዳንዱን ብር ያውቃሉ። ስለዚህ ቀላል ነገር ጀመርኩ። በየቀኑ የወጣውን ገንዘብ መጻፍ። ከዚያ በኋላ የማያስፈልጉ ወጪዎችን ተው። ሁለተኛው ልማድ በየቀኑ መማር። ይህ ልማድ በየቀኑ አዲስ ነገር መማር ነው። ሀብታሞች አንድ ነገር ያውቃሉ፣ እውቀት ገንዘብ ይፈጥራል። በየቀኑ መጽሐፍ፣ ቪዲዮዎችን እንዲሁም ኮርስ 30 ደቂቃ መማር ጀመርኩ። ከጥቂት ወራት በኋላ ይህ ታላቅ ልዩነት አመጣ። ልማድ 3 የጊዜ አስተዳደር። ሶስተኛው ልማድ ጊዜን መጠቀም መማር ነው። ብዙ ሰዎች ጊዜያቸውን ያጠፋሉ፣ ሶሻል ሚዲያ ላይ የማይጠቅሙ ንግግሮችን በመናገር። እኔ ይህን ልማድ ጀመርኩ። በየቀኑ 3 አስፈላጊ ስራዎችን መጻፍ። ይህ ምርታማነቴን በጣም ጨመረ። አሁን ግን ብዙ ሰዎች የሚያደርጉትን ነገር እነግራቸዋለሁ። ልማድ 4 ከሀብታሞች መማር። አራተኛው ልማድ ከተሻሉ ሰዎች ጋር መቀላቀል ነው። አንድ ነገር አለ፣ ከምትቀርባቸው 5 ሰዎች አማካሪ ትሆናለህ። ስለዚህ የሚያበረታቱ ሰዎች፣ የሚያስተምሩ ሰዎች፣ እነሱን መፈለግ ጀመርኩ። ልማድ 5 መቆጠብ። አምስተኛው ልማድ ከሚገኘው ገንዘብ ላይ መቆጠብ። ሀብታሞች ይህን ይሰራሉ። ከገቢ ላይ ቢያንስ 10% መቆጠብ በትንሽ ቢጀምርም በጊዜ ብዛት ትልቅ ይሆናል። 6ኛው ልማድ እድልን መፈለግ። ይህ ልማድ እድሎችን መፈለግ ነው። ብዙ ሰዎች ችግር ያያሉ፣ ሀብታሞች ግን እድልን ያያሉ። ስለዚህ ራሴን ጠየቅኩ፣ ይህን እንዴት ወደ ንግድ መቀየር እችላለሁ የሚለው። የመጨረሻውና 7ኛው ልማድ መቆየት ነው። ብዙ ሰዎች 3 ጊዜ ከሞከሩ በኋላ ይተዋሉ፣ ነገር ግን ሀብታሞች ይቀጥላሉ። ስኬት ብዙ ጊዜ ትንሽ ተጨማሪ ጊዜያቶችን መቆየት ብቻ ነው የሚፈልገው። እነዚህ 7 ጥቃቅን ልማዶች ሕይወትህን ሊቀይሩ ይችላሉ፣ ምክንያቱም ትንሽ ነገር በየቀኑ ሲደጋገም ታላቅ ውጤትን ያመጣልና። አሁን አንድ ጥያቄ አለኝ። ከነዚህ 7 ልማዶች ዛሬ የምትጀምረው የትኛውን ነው? በኮሜንት ላይ ጻፍ። እንዲሁም ይህን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ቻው።